ካለኝ ዘርግቢ አንቺ ግን 100% እርግጠኛ የሆንኩበት አንገትሽን ሊያስደፋ የሚችል ያረጋውን ሰምተሻል ባለፈው እንዴ መንታ ልጆች ሁሉ አንዱን ካዳ አይገርም ሞት እንጀራ ሙዚዘና ይሁን ተቃጠቆ 2 ኪሎ ሰላም ውዴ ቻናላችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ፍቅር ነኝ። ዛሬ ሰሞኑን የተሰሩ የሚያዝናኑ ቪዲዮዎችን ይዤላችሁ መጥቻለሁ። ትዝናኑበታላችሁ ብዬ ተስፋ አደርጋለሁኝ። እስከ መጨረሻው ድረስ አብራችሁን ቆዩ። Music is the light in my darkest hours, just like ray of sun. My vision is to shine like the music itself. Music is my life. Music is my life. አለች እኮ ቀጥሽ ዘፈን የምትጀምሩት በቃ የሆነ ንግግር ሲያስጠላችሁ ነው። መዝፈኑን እኮ ዘፈኝ የኔ እናት ግን ምንድነው እያልሽን ያለሽው? ምንድነው? አሁን አንቺን እኮ ዝም ብሎ ላይሽ ማለት ነው። ቡሩንዲ ሀገር ያውም ከተማ ውስጥ አይደለም ሩቅ ገጠር ውስጥ በብርድ የምትሰቃይ ጥቁር ዶሮ ድምጽ ነው ያለሽ። በቃ እንዴ ምን ሆነሻል? ሙዚክ ኢዝ ማይ ላይፍ አለች እኮ ተይ። ወይ እናንተስ እንዴ በጀርባ ታዝሎ የሚያጨስ ልጅ ይስጣችሁ። የቡርኪና ፋሶ ቀውስ ይዘዝባችሁ። ሌላ ምንም ማለት ማዳምጠው ሙዚቃ ነው አልሽ። አንቺ ሙዚቃ ታዳምጫለሽ፣ ለኛ ደግሞ አሁን እንዳደረግሽው ዝም ብለሽ ታወሪልናለሽ። አረ እኔ በጣም የማዝነው ልንገርሽ፣ በዚህ ስራሽ ብር ተቀብለሽበት ከሆነ መልሽ። የሰው ሀቅ ምንም አያደርግልሽም። መልሽ። ወደፊት ስትዘፍኒ ትቀበያለሽ። ቤቲንግ ለምን አትሞክሪ ነው ወይስ የሱ ውጤት ነው እንደዚህ የሚያደርግሽ? እኔ አንድ ምክር ልምከርሽ። አግብተሻል? ካገባሽ ውለጅ፣ ከወለድሽ ድገም። በቃ Music is my life. እንግሊዝኛሽ ደግሞ አንደኛ ነሽ። በቃ እንደኛ ያልሽ ውጪ ሂጂ። በቃ ከዚህ ክረብሽ ሁሉ ነገር ልግፍ አድርገሽ ተይ። ትዳርሽ ማለት አንድ አይነት ዜማ። ኧረ በቃን። ኧረ በቃን። ባይ ባይ። በተረፈ እስቲ እናንተ ለዚህ ሙዚቃ እንከን አውጡ። ካለኝ ዘርግቢ አንቺ ግን 100% እርግጠኛ የሆንኩበት አንገትሽን ሊያስደፋ የሚችል አንቺን ሊያሸማቅቅሽ የሚችል ህይወትሽን የምትጠይበት የሚያደርግ ጉድሽን አወጣዋለሁ። ምን አለ ብሬክስት ያለሽ ደግሞ በዚህ ከቀጠልሽ ማለት ነው። እመኚኝ መስዬ አደርገዋለሁ። ሲሪየስሊ ደግሞ ሶሻል ሚዲያ ላይ አይደውልልኝም ምናምን እንደዚህ ነው ምናምን ልጁ አይጠይቅ ምናምን። አንቺ ሴትዮ ቆይ ግን ጤነኛ ነሽ? ምንድነው የነካሽ? ቆይ የባልና ሚስት ጥል ወተት እስኪፈላ ድረስ ነው። መልሰው መታረቃቸው አይቀርም። ወተት ያልጣዱ ቀንም ይጣላሉ እኮ ነው የምልሽ። ምን ቸገረኝ ብለሽ ነው እንዴ? እኔ እኮ እነሱን ለማቀራረብ ለማስታረቅ ነው እንጂ። ኧረ አስታራቂ ኮሚሽን ሲባል ሰምተ ኮሚሽን የሚታሰብልህ መስሎ ነው? የፈጀውን ይፈጃል እንጂ ኮሚሽን ይማቀበላል። ያንተን ነገር መቻት ጣውስ እንዴ ቢገባሽ በዚህ ዘመን ጎጆ መውጫ ነው የወረወር። የለም ወጥ እንጀራ ሙዚዘና ይሁን ተቃጠቆ 2 ኪሎ ይዘና ቶሎ በልን ከሽክሸው ለሆድ ጥሩ ነው። ሙዝዝዝዝዝዝዝዝዝዝዝ በዳቦ አሪፍ ነው። ሙዝ በዳቦ አረ ሰሞኑ ደግሞ አዝግ መካሪ መጥቷል። ትዳር ስለተዋደድክ የምትገባበት ሳይሆን ስለተዋለድክ የማትወጣበትን። እውነትህን ነው። ጀለሴ ዲጄሊን ጠይቃት፣ ስልኳን ኮመንት ላይ አስቀምጥልሃለሁ። 4 ልጅ ወልዳ ሲንግል ማማ ልትሆንልህ ነው። ይቀልዳል እንዴ? አልበቃ አለኝ። ይሮጣል። ጠዋት ስል ማታ ይሆናል፣ ማታ ስል ከተሰዓት ይሆናል። እንዴት ላድርገው? ሰዓቱ ሲሮጥ እንዴት ላቁመው? አባቴ አውርድና ባትሪውን አውጣው። 2 ሰዓት ብሎ ከነበረ ምሳ ሰዓትም 2 ሰዓት ነው።
ታለ ተረጋጋለው ወይ 2 ሰዓት ነው እንዴ ያረ ሰዓት አለኝ ትላለህ ታየዋለህ አሁንም ለሊት እንትነሳለህ 2 ሰዓት ነው ተረጋጋለህ ሁሌ 2 ሰዓት ሆኖ ታገኘዋለህ አባት ወዴት ይሮጣል እስቲ ባትሪውን ካወጣው ወዴት ይሮጣል ንገረኝ አትጨነቁ ምንድነው ነው አቤላ ሁሉ ሰላም አንዳንድ ጥያቄዎች አሉኝና ለመመለስ ዝግጁ ነህ አዎ ማን ነው ግን ስፖንሰር የሚያደርግ ራሴ ነኝ እንትን ብለው አሁን ባንክ ምን ያላል አካውንት አዎ ቆንጆ ጥያቄ ነው አሁን ያየሁት ነው ለምሳሌ እዛ ጋር ፌራሪ አቁመ ትገባለህ አስወራው እንጂ ሴፉ እኛ ወጪ አረመኔ ሆኖብናል እሱ ልብሱ አርማኔ ነው ሴፉ ሊያስወራው አልቻለም በቃ ዋነኛውን ጥያቄ ልጠይቅ ይቻላል ሴፉ አንተ ጠይቀው ስራ ምንድነው የብሶ ጥያቄ ነው አዎ ለዛ ነው የጠየቅነህ ምንድነው ግን ስራ ሞዴል ነህ ቆይ ሴፍ ሻራሱ ይንገራ ማስታወቂያ ሰራተኛ ልትባል ይችላል አተ ሴፍ ዩቲዩበር አንተን ይመለከታል ወይኔ ጉዴ ሰላም ኢትዮጵያውያን ላይፍ ኦፍ አቤል ሰይፉ ሾው ላይ ቀርቦ የገቢ ምንጩን ሳይናገር ወረደ ብላችሁ እየታመሳችሁ ነው ችግር ያምሳችሁና እንዴ መስቲካ ማትገዛ ገንዘብ ለማጠራቀም የገቢ ምንጭ ስራ ምናምን ያስጠይቃል እንደ ኢትዮጵያውያን እንዴ ደሞ እኔ እኮ ግርም የሚለኝ የኢትዮጵያ ባለሀብቶች ልብስ መቁጠር ላይ እንዴት ጎበዝ ናችሁ ባካችሁ ባለፈው እዛ አንዱ 70 ሱፍ አለኝ ብሎ ተናገረ ይሄው እዚህ መጥቶ አንዱ 50 ሱፍ አለኝ ብሎ ደገመው ኢትዮጵያውያን እንደው ምን ጉድ ናችሁ ቴንክ ዩ በጣም መክበዱ ዛሬ አይደል እንዲያወቁት ወገን አንድ ጎረቤት ይቅድም ድመት ይዞ መጣና ግዛኛለኝ እናም እኔ የቤት አይጥ ስለሌለ አያልገዛም አልኩት ከዛ አይጡን በኋላ አመጣላለሁ ድመቱን አሁን ግዛኛ አላለኝ ቴኒ ሚስት እኮ ሞዴሊንግ ተወዳድራ አንደኛ ነው የወጣችው እና ብርቅ ነው የኔም እኮ አንደኛ ነው የወጣችው ማይ ላቭ የኔ ግን ትለያለች አንደኛ ነች የኔም ትለያለች ያንተ ግን ከኔ አበልጣ የኔን አትበልጠው የኔን አበልጠው እስኪ ፎቶውን አሳይ ኢሞሽናል ዳሜጅ ዴርቶ ጋዳ ደራሲ ማን ይባላል ክሉል ጥበብ ወርቅዬ ለምን ነበር የፈለከኝ ያው እኔና አንቺ ለረጅም ጊዜ ጓደኛሞች ነበርንና በእነዚህ ጊዜያቶች ላንቺ የፍቅር ስሜት እየኖረ ይመጣና እንደምወድሽ ልነግርሽ ነው that's so sweet እኔም እኮ እወድሃለሁ ግን እንደ ወንድም ማን ነው ስምሽ የቀለልክ ነው ስሜን አታውቀው ንገሪኝ ማን ነው ስምሽ መሽኛሽ ወርቅ ጠምጥም አይደል እኔ ደግሞ አቤል እሸቱ ታዲያ ለምንድን ነው እንደ ወንድም የምትወጂ አይደለም እንደዛ ሳይሆን እንደ እህት እንድታይ ነው የምፈልገው እኔ አልፈልግማ በቂ እህቶች አሉኝ በአባትም በእናትም የምንገናኝ አይደለም ተይ እባክሽ ሁሌ እንደ ወንድም ነው ማየት ትለኛለች እንዴ አንቺን ብሎ መሽኛሽ ወርቅ አንቺ መሽኛሽ መዳብ ነው oh really بمزح معاه የግድ አይደለም እኮ እንጀራ በወጥ መብላት ቡና ሙዝ እንበላለን እንሮጣለን የሚበላ ነገር ካለ አማራጭ ነው የምንፈልገው እንጂ የግድ እንጀራ በወጥ መሆን የለበትም በጣም እናቴ ትሙት በጣም በዝ ዝም ሲሏችሁ ሰው አናት ላይ ፊት ትላላችሁ የቻናላችን ቤተሰቦች እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁኝ በሌላ ቪዲዮ እስከምንገናኝ ሀገራችንን ሰላም ያደርግልን መልካም ጊዜ ይሁንላችሁ